ቅርብ ጊዜያት ወዲህ የዘመናዊው እግር ኳስ የሚፈልገው የአማካይ ስፍራ ተጫዋች እንደሆነ እየተነገረለት የሚገኘውና በበርካታ የአውሮፓ ክለቦች አይን ያረፈበት እንግሊዛዊው የኖቲንግሃም ፎረስት አማካይ ኤሊት አንደርሰን የማንቸስተር ዩናይትድን ቀልብ እንደሳበ ተገልጿል። ባሳለፍነው የውድድር ዓመት በአሰልጣኝ ኑኖ ኢስፒሪቶ ሳንቶ እየተመራ ጥሩ የውድድር ዓመትን ላሳለፈው ኖቲንግሃም ፎረስት ምርጥ ብቃቱን ማሳየት የቻለው የ22 ዓመቱ አማካይ ኤሊት አንደርሰን በያዝነው አዲሱ የውድድር ዓመት ክለቡ ደካማ ጊዜያትን እያሳለፈ ቢገኝም በግሉ እያሳየ የሚገኘው ብቃት ግን የበርካታ የአውሮፓ ክለቦችን ቀልብ እንዲስብ አድርጎታል። በተለይም በአሰልጣኝ ቶማስ ቱኸል ለመጀመሪያ ጊዜ ጥሪ ተደርጎለት ለእንግሊዝ ብሔራዊ ቡድን ጨዋታ ማድረግ የቻለው አማካዩ ይበልጥ የትኩረት ማዕከል እንዲሆን አድርጎታል። አሁን ላይ በተጫዋቹ ብቃት ከተማረኩ ክለቦች መካከል አንደኛው በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ ሲሆን ይህም አሁን ላይ ለሚፈልጉት የአማካይ ክፍል ሁነኛው አማራጭ ሊሆን እንደሚችል መገንዘባቸው ተገልጿል። ነገር ግን ኖቲንግሃም ፎረስት ተጫዋቹን ለመሸጥ ከፍ ያለ የዝውውር ዋጋ ሊጠይቅ እንደሚችል ሲገለጽ፣ ይህም ከባድ ፈተና መሆኑ አይቀሬ ነው ተብሏል። የዘመናዊው እግር ኳስ የሚፈልገው ሁነኛ የአማካይ ስፍራ ተጫዋች ማስፈረም የግድ የሆነበት ማንቸስተር ዩናይትድ ባሳለፍነው ክረምት ካሜሮናዊ ወጣት አማካይ ካርሎስ ባሌባን ከብራይተን ለማስፈረም ከፍተኛ ጥረቶችን ቢያደርግም ሳይሳካለት እንደቀረ አይዘነጋም። ማንቸስተር ዩናይትድ በተጨማሪም በክሪስታል ፓላስ ጥሩ ጊዜያትን እያሳለፈ የሚገኘው ሌላኛው እንግሊዛዊ ወጣት አማካይ አዳም ዋርተንን በአማራጭነት ስለመያዙ በስፋት መዘገቡ ይታወሳል። በጥር ወር ተጫዋቾች ለማስፈረም ከባድ ፈተና እንደሚሆን ቢታመንም ቀይ ሰይጣኖቹ የዝውውር ገበያውን እንደሚመለከቱት ይጠበቃል።